እንኳን ወደ አውድ ሚዲያ በሰላም መጣችሁ። ዛሬ በአውድ ሰበር መረጃዎቻችን የዓለምን ትኩረት የሳቡ ሁለት አንገብጋቢ ጉዳዮች ላይ እናተኩራለን። በመጀመሪያ የዓለምን ወደ ከፋ የነዳጅና የኢኮኖሚ ቀውስ ሊከት ወደሚችልና በአሜሪካና በኢራን መካከል የተቀሰቀሰው የሆርሙዝ ሰርጥ አዲስ ውጥረት ምን ደረጃ ላይ ደረሰ? በመቀጠል ደግሞ በሀገር ውስጥ የጤና ባለሙያዎች ጥቃት ላይ በኦሮሚያና በአማራ ክልሎች መካከል የተፈጠረው ከፍተኛ የአፈጻጸም ልዩነትና የእስር ዜናዎች ዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዓለምን ወደ ከፋ ጦርነት ሊከት የሚችል ሌላኛው ታላቅ ፍርሃት እውን ሆኗል። የኢራን እስላማዊ አብዮታዊ ዘብ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ያለውን የሆርሙዝ ሰርጥ ሙሉ በሙሉ መዝጋቱን በይፋ አስታውቋል። አሜሪካ በበኩሏ ወታደሮቿን ወደ ዝግጁነት ደረጃ ከፍ ማድረጓን ገልጻለች። የኢራን ቁርጠኝነትና የሰርጡ መዘጋት። የአውድ ሚዲያ ተከታታዮቻችን በቀጠናው ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የኢራን እስላማዊ አብዮታዊ ዘብ ዛሬ ባወጣው አስቸኳይ መግለጫ የአሜሪካ ወረራና ጣልቃ ገብነት በአስቸኳይ እስካልቆመ ድረስም የሆርሙዝ ሰርጥ ተዘግቶ ይቆያል ሲል አስታውቋል። ይህ ውሳኔ የተሰማው የኢራን ያለ ፈቃዴ በሰርጡ ለማለፍ ሞክረዋል ያለቻቸውን የንግድ መርከቦች ላይ ጥቃት መሰንዘሯን ተከትሎ ነው። የታሪክ ማስታወሻና የትራምፕ አስተዳደራዊ እርምጃ። ይህንን የኢራን ጥቃት ተከትሎ የዶናልድ ትራምፕ አስተዳደር ከባድ ወታደራዊ እርምጃ መውሰዱ ይታወሳል። የአሜሪካ ጦር የኢራን ዋነኛ ወታደራዊ ኢላማ ላይ ከባድ ጥቃት የሰነዘረ ሲሆን ቴህራንን በበኩሏ በቀጠናው በሚገኙ የዩናይትድ ስቴትስ የጦር ሰፈሮች ላይ ሚሳኤል ናዳ ማውረዷ ይታወሳል። ከዚህም አስፈሪ የተኩስ ልውውጥ በኋላ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ተደርሶ የነበረው የተኩስ አቁም ስምምነት ሙሉ በሙሉ መሰረዙን ማስታወቃቸው የሁኔታውን አሳሳቢነት ይበልጥ አግዝፎታል። የአሜሪካ ከባድ ማስፈራሪያ። የዋሽንግተን በበኩሏ የሆርሙዝ ሰርጥ ደህንነትና ነጻ የንግድ እንቅስቃሴ ለማረጋገጥ ወታደሮቿ በማንኛውም ሰዓት ወደ እርምጃ ለመግባት ዝግጁ መሆናቸውን ገልጻለች። የአሜሪካ የመከላከያ ሚኒስቴር በኤክስ ማህበራዊ ገጻቸው ላይ ባሰፈሩት መልእክት ኢራን እጅግ ደካማ ምርጫ መርጣለች፣ ለዚህም ውሳኔዋም ከባድ ዋጋ ትከፍላለች ሲሉ ጠንካራ ዛቻ ሰንዝረዋል። የዓለም የነዳጅ ንግድ ደም ትስስር የሚባለው የሆርሙዝ ሰርጥ መዘጋትና የአሜሪካና የኢራን ፍጥጫ ዓለምን ወዴት ሊያመራት ይችላል? ጦርነቱ ወደ ለየለት ቀውስ ያመራ ይሆን? አውድ ሚዲያ ጉዳዩን በቅርብ እየተከታተለ ተጨማሪ መረጃዎችን ያደርሳችኋል። የጤና ባለሙያዎች ጥያቄና አሁንም የቀጠለው ውዝግብ። መንግስት ደረጃ በደረጃ ለመመለስ ቃል የገባቸውን 12ቱን የጤና ባለሙያዎች ጥያቄዎች በክልሎች መተግበር አለመቻላቸው አዲስ ቅሬታና ውጥረት ፈጥሯል። በተለይ በአማራና በኦሮሚያ ክልሎች መካከል ያለው የአፈጻጸም ልዩነት ምን ይመስላል? በጉዳዩ ላይ ድምጻቸውን በማሰማታቸው ለእስር የተዳረጉ ባለሙያዎችስ እነማን ናቸው? የባለሙያዎቹ እንቅስቃሴና መንግስት ስምምነት። የአውድ ሚዲያ ተከታታዮቻችን በሀገር አቀፍ ደረጃ የጤና ባለሙያዎች 12 መሰረታዊ ጥያቄዎችን ይዘው በስራ ማቆም አድማ የተደገፈ ሰፊ እንቅስቃሴ ማድረጋቸው ይታወሳል። የህዝብን ጤናና ደህንነት ከግምት ውስጥ በማስገባት የፌዴራል መንግስት የባለሙያዎቹን ችግሮችና ጥያቄዎች ተመልክቶ ደረጃ በደረጃ ለመመለስ መጋቢት ወር ላይ ስምምነት ላይ መድረሱን ይታወቃል። የክልሎች የአፈጻጸም መጓደልና የኦሮሚያ አቋም። ይሁን እንጂ የፌዴራል መንግስት በሁሉም ክልሎች ወጥነት ያለው ጥቅማጥቅምና የክፍያ መመሪያ ቢያስተላልፍም በተግባር ላይ ግን የክልሎች መካከል ያለው መጓደል ባለሙያዎችን እያስቆጣ ይገኛል። የኦሮሚያ ክልል መንግስት ለጤና ባለሙያዎች የሚገባው ክፍያ በአስቸኳይ እንዲፈጸም ጥብቅ ትዕዛዝ የተላለፈ ሲሆን በዚህም በክልሉ ያሉ ባለሙያዎች ጥያቄ ምላሽ ማግኘት መጀመሩን ይታወቃል። በአማራ ክልል ያለው በጀት የለኝም ምላሽና የእስር ዜናዎች። በአንጻሩ በአማራ ክልል ያለው ሁኔታ ግን ፍጹም ተቃራኒ ሆኗል። የክልሉ መንግስት ባለሙያዎቹ ጥያቄ በጀት የለኝም በሚል ምላሽ መስጠቱን በክልሉ በሚገኙ የጤና ተቋማትና ባለሙያዎች ዘንድ ከፍተኛ ቅሬታን ፈጥሯል። ከዚህም በተጨማሪ መብታቸውንና ድምጻቸውን በሰላማዊ መንገድ በማሰማታቸው ብቻ ለእስር የተዳረጉና የከፋ እንግልት የደረሰባቸው የጤና
ባለሙያዎች እንዳሉ ከዋዜማ ሪፖርት የተገኘው መረጃ ያመላክታል። ይህም ባለሙያዎቹ ዘንድ ያለውን ደህንነት ስጋት ይበልጥ አሳሳቢ አድርጎታል። መንግስት የገባውን ቃል አለመጠበቅና በክልሎች መካከል ያለው ይህ አፈጻጸም መፋለስ የሀገሪቱን የጤና ዘርፍ ወዴት እያመራው ይሆን? የጤና ባለሙያዎችስ ለእስር መዳረጋቸው አግባብ ነው ይላሉ? አውዲ ሚዲያ ጉዳዩን ሂደት በቅርበት እየተከታተለ ተጨማሪ ዝርዝር መረጃዎችን ያደርሳችኋል።